የ12ኛ ክፍል ተማሪዎች ልትሆኑ ትችላላችሁ፣ ወይም ደግሞ እንደኔ የዚህ ኤግዛም ተፈታኝ ልትሆኑ ትችላላችሁ፣ ወይም ደግሞ ስትራግል የምታደርጉ ላይ የሆነ ነገር ለማግኘት የምትሞክሩ ተማሪ ልትሆኑ ትችላላችሁ። ዛሬ ሁላችን አሁን የጠቀስኳችሁን ሁላችንም የሚሰማን አንድ ስሜት አለ። እሱ ስሜት ምን ተብሎ ይጠራል? ጭንቀት እንለዋለን። በርናውት፣ ተስፋ መቁረጥ፣ ነገሮችን ለመረዳት መክፈድ ማለት ነው። ነገሮችን የምናይበት መንገድ ትክክለኛ አለመሆን፣ የመፍራት አይነት፣ ግራ መጋባት አይነት ስሜት አሁን እየሰማን ነው ሁላችንም። ምን እናደርግ? ምን ይሻለናል? ምንድን ነው መፍትሄው ወደሚለው ጉዳይ እንምጣ። ዳንኤል እባላለሁ። የ4ኛ ዓመት የዩኒቨርሲቲ ተማሪ ነኝ። የ4ኛ ዓመት የማርኬት ማኔጅመንት ዩኒቨርሲቲ ተማሪ ነኝ። በዚህ ዩቲዩብ ቻናል ላይ እኔ የጠቀሙ ለእናንተ ደግሞ ይጠቅማችኋል ብዬ ማሰባቸውን ነገሮች አጋራችኋለሁ። እስካሁንም እያጋራኋችሁ ቆይቻለሁ። እኔ የምፈልገው አንድ ነገር ነው፣ እናንተ የኔ ዲጂታል ፍሬንድ እንድትሆኑ። ሰብስክራይብ ብታደርጉ አብረን ዲጂታል ፍሬንድ ልንሆን እንችላለን። ኮመንት ስትሰጡን አብረን እንቀጥላለን። ወደ ዋና ወደ ነሳዎች ጉዳይ ልግባላችሁ። ብዙ ጊዜ ይጨንቀናል፣ ተስፋ እንቆርጣለን፣ ወይም ደግሞ በርናውት እያደረግን ነው። የሆነ ግራ መጋባት አይነት ስሜት ውስጥ ይሰመናል። ቀድሜ ብዬ ጠቀስኳቸው ሰዎች። ታዲያ ምክንያቱ ምንድን ነው? ለምንድን ነው የሚጨንቀን? ለምንድን ነው ግራ የሚገባን? ለምንድን ነው የሆነ ነገር ለማድረግ እየፈለግነው የሚያስጠላን? ለምንድን ነው ብለን ሳስብ ስንመራመር የተለያዩ ነገሮችን ለማየት ስሞክር ያገኘኋቸውን ነገሮች ሼር ላደርጋችሁ ነው የምፈልገው። የመጀመሪያው ነገር እነዚህ አይነት ጭንቀቶች እየተፈጠሩብን ያለው ነገሮችን በተሳሳተ መንገድ እየተረጎምናቸው ወይም ደግሞ ሚስሊ ኢንተርፕሬት እያደረግናቸው ስለሆነ ነው። የመጀመሪያው ሚስ ኢንተርፕሬቴሽናችን ነው። እስቲ አስቡት። ተፈትናችሁ ሊሆን ይችላል፣ ሞዴል ተፈትናችሁ ሊሆን ይችላል፣ ወይ ደግሞ የሆነ ነገር 2-3 ቪዲዮ ፖስት አደረጋችሁ ሊሆን ይችላል ዩቲዩብ ላይ፣ ወይም ደግሞ የሆነ ጥያቄዎችን እየሰራችሁን ለማንበብ እየሞከራችሁ ነው፣ ግን ሙሉ አይመጣላችሁ። ለማንበብ መሞከር ሙሉ አይመጣላችሁም። ወይም ነው ፈተና ተፈትናችሁ ውጤቱን ስታዩ በጣም ደንግጣችሁ በቃ አላልፍም ብላችሁ ተስፋ ቆርጣችሁ ሊሆን ይችላል። ምክንያቱ ያን የተፈተናችሁ ያን ያያችሁት ነገር በተሳሳተ መንገድ እየተረጎማችሁ ስለሆነ ነው። እስቲ ተመልከቱት። ቪዲዮ 1-2 ቪዲዮ ሰርታችሁ የሆነ ነገር አያገኘበታል፣ የሆነ ነገር ኮመንት ስጥና በዛ አስተካክለዋለሁ ብላችሁ ያሰባችሁት ቪዲዮ ግን የሚታይላችሁ ከዜሮ ያነሰ ቪው ነው። ወይም ደግሞ ፈተና ላይ 7 ሰራለሁ ብላችሁ ገብታችሁ ከመቶ ማለት ነው 20-30 ምናምን ሰርታችሁ ትወጣላችሁ። ይህን 30 ከመጣሁት ዋናውን ፈተና እንዴት ነው የምሰራው ይህን ሁሉ አንብቤ ምናምን ብላችሁ በተሳሳተ መንገድ ትረጉማላችሁ። ይህ ሳይንሱ ምን ይለዋል? የሆነ ኮንሰፕቹዋል አፕራይዛል እንደዛ ነገር ኮንሰፕቹዋል አፕራይዛል ይለዋል። ኮግኒቲቭ አፕራይዛል ይለዋል። የተሳሳተ አመለካከትን ማለት ነው። ኮግኒቲቭሊ አፕራይዛል ስናደርግ ነው። ይህ ሚስ ኢንተርፕሬቴሽናችን ኮግኒቲቭ አፕራይዛል ምን እንደሆነ ነገራችሁ። ነገሮችን በተሳሳተ መንገድ መናገር ወይም መተርጎም ነው እና ይህ ነገር በህይወታችን ላይ እጅግ ከባድ ነገርን ያስከትለናል። እንድንፈራ እንድንጨነቅ ምክንያት የሚሆነ ነገሮችን የምናይበት መንገድ በተሳሳተ መንገድ እየተረጎም ነው ስለሆነ ነው። ሁለተኛው ነጥብ ደግሞ ኮንፈርት ዞናችን መውደዳችን። ኮንፈርት ዞናችን መውደዳችን ይሄ የመጀመሪያው ነገር ነው። እኔ አሁን እየተሰማኝ ያለው ነገር እየደረሰብኝ ያለው ነገር ኮንፈርት ዞን መውደዴ ነው። ጠዋት እነሳለሁ፣ ሌሊት እነሳለሁ፣ 8 ሰዓት ላይ ምናምን እንግዲህ 8 ሰዓት ኢንተርኔት ፍሪ ነው ማለት ይረክሳል። ኢንተርኔት ትገዛለህ ለማንበብ ምናምን ብለን ከዛም በኋላ ኢንተርኔታችን የተጠቀም 12 ሰዓት መውደድ ማድረግ የነበረብን ነገር መስራት የነበረብን ነገር ሳንሰራው ቀን ይሄዳል። በቃ የሆነ ማንበብ ኑሮብን ማድረግ ኑሮብን ግን ምቾታችንን ይሄ ጭንቀቱን ስትሬሱን አለመውደድ ብለን አለማድረግ ብለን የምናደርጋቸው ነገሮች እንድንጨነቅ በጣም እንድናስብ ግራ እንድንጋባ ምክንያቶች ናቸው ብዬ አስባለሁ። አሁንም ትኩረት ማድረግ አለብን። እነዚህ ምቾት የሚሰጡን ነገሮች እውነት ለእኛ ይጠቅማል ግን ጠቅመውን ነው እነዛን ነገሮች የምናደርገው የሚለውን ነገር ልታስቡበት ይገባል ሞር እና እነዚህ ነገሮች እኔ ላይ በጣም ችግር እያመጡብኝ ነው። ኮንፈርት ሞዴል ነገሮችን የሆነ ነገር እንዲፈጠር መፈለግ እነዛ ነገሮች የራስ ሜጃ ፌክ ከርቭ ነው የሚሰራዳት የሆነ የተሳሳተ ከርቭ። ደስታን ትፈልጋላችሁ፣ ያ መጨነቅ ለመሸሽ ተሞክሩትና ወደ ሆነ ነገር ተማረክ ትገባላችሁ። ቲክቶክ እያያችሁ ቆይታችሁ ቲክቶክን ለመተው ታስባላችሁ። ከዛን ትጨነቃላችሁ። ስትጨነቁ አሁንም ቲክቶክ ውስጥ ነው ያላችሁ። ቲክቶክ መውጣት ይደብራችኋል። አሁንም ከርቭ ውስጥ ነው ያላችሁ። ለማንበብ ታስቡና ይሄን ሁሉ ነው ማነበው ያን ሁሉ ነገር ነው ማደርገው ብላችሁ ታስቡና ትንሽ ቆይታችሁ ስታስቡት ራሳችሁን ቲክቶክ ውስጥ ነው የምታገኙት።
እነዚህ አይነት ነገሮች ምቾታችንን ከመውደድ ምቾታችን እኛን እንደ ቂል እያጃጀለን ፉል እያደረገን ነውና ኮንፈርት ዞናችንን ብንጠነቀቀው ከጭንቀት ራሳችንን እናድናለን ለማለት እወዳለሁ። እንደ ሶስተኛ ነገር አሁን እየሄድንበት ያለው መንገድ ትክክለኛ እንደሆነ ማወቅ አለብን። ይሄ ህመም፣ ይህ ትክክለኝነት፣ ይህ ስህተት የሆነ ውጤት ለማየት መራቃችን ትክክለኛው መንገድ ነው። ስታስቡት ላይክ በጣም ከፍተኛ የሆነው ማውንቴን በስንት ደቂቃ ውስጥ ሰው ወጥቶ ይጨርሰዋል? በአንድ ሰዓት ወደ ሰዓት ወይስ ቀን ሙሉ ወጥቶ ይጨርሰዋል? በእግሩ ለመውጣት የሆነ ጊዜ ይፈጀበታል። ከበር የምናደርጋቸው ነገሮች የሚበዙ ከሆነ ፈተናዎች የሚበዙ ከሆነ የሆነ ቻሌንጅ የሆነ መንገድ የምንጓዝ ከሆነ ጥፋቱ ያደጋ እያጋጠመን ያለው ነገር ችግር ወይም ስህተት ሆኖ አይደለም፣ ትክክለኛ መንገድ ስለመረጥን ነው። ስትራግሉ እያጋጠመን ያለው በትክክለኛ መንገድ ስለምንሄድ ነው እንጂ ተሳስተን አይደለም። የሆነ ነገር አተን ወይም ደግሞ በተሳሳተ መንገድ እየሄድን ሳይሆን ይሄ መንገድ ትክክለኛ እንደሆነ ስላላወቅን ትክክለኛ መንገድ ላይ እየሄድን ያለነው። መንገዱ እሾህ አለው፣ ህመም አለው፣ ቢጋ አለው፣ እንቅፋት አለው፣ ይጥለናል፣ እንወድቃለን። ነገር ግን አሁንም ማመን መሄድ ካልቀጠልን ውጤቱን አናየውም። ጫፍ ላይ ስንደርስ ሁሉንም ነገር እናየዋለን፣ ሁሉንም ነገር ፎከስ እናደርገዋለን። እናንተ የሆነ ነገር እየጻፉ ነበር፣ ይህን ስክሪፕት እያዘጋጀው እያለ የሆነ ነገር መጣል። ምን መሰላችሁ? ላይ ተራራውን ፎከስ አድርገን ወደ ተራራው መውጫውን ፎከስ እያደረግን ብንወጣ ጫፍ ላይ ብንደርስ ሁሉንም ነገር እናየዋለን። ግን ግማሽ መንገድ ላይ እንዲህ ዞርን እያል የሆነ ነገር ለማየት ብንሞክር የተሻለ ነገር አናየም። ግን ፎከሳችን መንገድ አድርገን በጊዜ ተራራ ወጥተን ሁሉንም ነገር የማየት ቻንስ አለ። ይሄ ምቾት የሚሰጠንን ነገሮች ፎከሳችንን የሚነጥቁንን ነገሮች ናቸው። ፎከሳችንን ማድረግ ባለብን ነገር አድርገ ነው። እነዚህ ፎከሶች ደግሞ ዋጋ እንደሚያሰጡን እንደሚጠቅሙን እርግጠኛ ሆነን የሆነ ውድ ዋጋ እንደምናገኝበት ለውጥ እንደምናይበት ብናምን እመኑን የሆነ ነገር እናገኛለን እና የምናስብበት ይሄ ጭንቀት ጊዜ እንደሚያልፍ ራሷ ለማወቃችን ነው። ሌላኛው እንደ ምክንያት ሊወሰድ የሚችለው ይሄ የጭንቀት ጊዜ፣ ይህ ግራ መጋባት ጊዜ ያልፋል። እንደሚያልፍ አለማወቃችን አንድ እንድጨንቀን ያደርገናል። ራሱ ያልፋል። ሁሉም ነገር እንደሚያልፍ ማወቅ አለብን። ፕላስ ይሄ ጭንቀት ጊዜ ግን በጣም በፈጣን ሁኔታ ያልቃል። ኦልሞስት 2 ወር ነው ወይም ደግሞ 3 ወር ነው የምንጨነቀው። ከዛች በኋላ ምንም አይመጨነቅ፣ ሁሉም ነገር ዝም ይላል፣ ጸጥ ይላል፣ ግራ እንጋባለን። ይህን መጨነቅ የተመኘንበት እንደገና መጨነቅ ልንመኝ እንችላለን። ደቂቃ እያለቀ ነው ሪከርድ የማደርግበት። የዛሬ ቪዲዮ ይሄን ይመስል ነበር። የሆነ ነገር እንዳገኛችሁበት ተስፋ አድርጋለሁ። ሰብስክራይብ አድርጉት፣ ኮሜንት አድርጉ፣ ማድረግ ያለባችሁ አድርጉ። ቤተሰብኑን ቅጽበት 22 ነው ይሄ ማለት ቅጽበት 23 ነው ይሄ። በቅጽበት 24 እስከምንገናኝ ድረስ stay focused, stay positive, stay disciplined and thank you.